ኸዋት ብን ጁበይር የሚባል ሰሓቢ ረዲየላሁ ዐንሁ በድንኳኖች መካከል ሲንቀሳቀስ የሴቶች ድንኳን ይመለከታልና ኸዋት በቀጥታ ወደሱ ድንኳን ተመልሶ ሁላ የሚያምር ልብስ ለበሰና ሄዶ የሴቶች ድንኳን ውስጥ ገብቶ ቁጭ አለ። ኸዋት ብን ጁበይር ረዲየላሁ ዐንሁ። ከዛ ነቢዩ ዓለይሂ ሰላቱ ወሰላም አዩትና ያ አባ ዓብደላሂ ማ ዩጅሊሱከ ኢለይህን፣ እነሱ ጋር ምን አስቀመጠ አንተ አባ ዓብደላህ አሉት። ከዛም ያ ረሱለላህ ሊ ጀመሉን ሸሩዱን፣ በጣም መፈርጠጥ የሚያበዛ ግመል አለኝ እና አብተጊ ለሁ ቀይደን አላቸው። ማሰሪያ ገመድ ፈልጌ ነው እዚህ የተቀመጥኩት፣ እነሱ ጋር የመጣሁት አንድ እየፈረጠጠ የሚያስቸግረኝ ግመል አለ፣ ለሱ ገመድ ፍለጋ ነው የመጣሁት አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም አመላከቱት። ተነስ አሉትና ይዘውት ተነሱ። ከዛም ወደ መዲና ጉዞ ላይ ባሉበት ልክ ሲያጋጥማቸው አሰላሙ ዐለይከ ያ አባ ዓብደላህ፣ አሰላሙ ዐለይከ ያ አባ ዓብደላህ ማ ፈዐለ ሺራዱ ጀመሊክ፣ ያ እንደው የሚፈረጥጥ ግመልህ ጉዳይ እንዴት ነው? እንዴት እያደረገህ ነው ይሉታል ነቢ ሰለላሁ ዐለይሂ ወሰለም። ባገኙት ቁጥር ሰላሙ ዐለይከ አባ ዓብደላህ ማ ፈዐለ ሺራዱ ጀመሊክ ይሉታል። እንዴት ነው ያ እንደው የሚፈረጥጠው ግመልህ ጉዳይ እንዴት ሆነ እያሉ ነቢ ሰለላሁ ዐለይሂ ወሰለም በተከታታይ ይጠይቁት ነበር ባገኙት ቁጥር። ከዛ መዲና ከገቡ በኋላ ሀያ አደረገና የተወሰነ ቀን ከመስጂድ ጠፋ፣ ከመስጂድ ራቀ። እንደው እሳቸውን ማግኘት ሀያ አደረገ። በኋላ ወደ መስጂድ ተመለሰ። ከዛ ነቢ ሰለላሁ ዐለይሂ ወሰለም እየሰገዱ ነበር። ሲወጡ እሱ እየሰገደ ነው። ልክ ሰላቱን አስረዘመው ነቢ ሰለላሁ ዐለይሂ ወሰለምን ላለማግኘት ማለት ነው። ከዛ ምን አሉት ነቢዩ ዓለይሂ ሰላቱ ወሰላም፣ ጠዊል አባ ዓብደላህ ማ ሽእት፣ አንተ አባ ዓብደላህ የፈለግከውን ያክል አስረዝም፣ ፈለስቱ ራሒለን ሐታ ተንተሂ፣ አንተ እስከምትጨርስ ድረስ እኔ አልሄድም እጠብቅሃለሁ፣ ጨርስ አሉት ነቢ ሰለላሁ ዐለይሂ ወሰለም። ይሄኔ አማራጭ የለውም፣ ሰላቱን ጨረሰ። ከዛ ልክ ሲጨርስ ማ ፈዐለ ሽራዱ ጀመሊክ አሉት። እንደ ያ የሚፈረጥጥ ግመልህ ጉዳይ እንዴት ነው ሲሉት ኸዋት ምን አለ? ወለዚ በዐተከ ቢልሐቅ፣ አላህ በእውነት በላከህ ጌታ እምላለሁ አለ። ማ ሸረደ ዛከል ጀመሉ ሙንዙ ዛሊከ አልየውም አለ። ከዛን ቀን ጀምሮ እኮ ያ ግመል ምንም ፈርጥጦ ማያውቅም አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም አውቀዋል፣ ግመል የሚፈረጥጥ ግመል እንደሌለው አውቀዋል። ግን አንተ ውሸትህን ነው እንዴት እንደዚህ ተዋሸኛለህ ብለው አልተጋፈጡትም። በጣም ስርዓት ባለው መልኩ ግን ጥፋቱን እስኪያምን ድረስ እሱና እሳቸው ብቻ በሚያውቁት ኮድ ነካ ያደረጉት ነበር። ነቢ ሰለላሁ ዐለይሂ ወሰለም ይጠቁሙት ነበር፣ ያችን ስህተቱን አምኖ ተቀብሎ ወደዛ እስኪመጣ ድረስ። ከዛ በኋላስ ወላሂ ይላል ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ስላቸው የርሐሙከላህ አላህ ይዘንልህ አሉኝና ከዛ በኋላ ግን አንድም ቀን አንስተውብኝ አያውቁም ማለት። በሰራን ቁጥር ወንጀል ባበዛን ቁጥር ጅራቱ እየረዘመ ቢሄድ ኑሮ ሰው ከሰው ጋር ይኗኗራል እንዴ? በጣም እኮ ከባድ ነው። የአላህ ሲትር ግን በዱንያ ላይ እኛን ጠብቆናል።